እሺ በድጋሚ እንዴት ናችሁ? ተመልሰናል በሁለተኛው ቱቶሪያል ክፍል። በዚህኛው ቱቶሪያል ክፍል ደግሞ የምንሰራው ምንድነው? በቀጣይ ከቅድም ወይም መጀመሪያ ላይ የነበረውን ቱቶሪያል ክፍል ስንሰራ ሳይት ክሊሪንግ እና ፒት ኤክስካቬሽን ሰርተን የቆምነውን በቀጣይ ደግሞ ሌላውን የኤክስካቬሽን አይነት የትሬንች ኤክስካቬሽን እና ከሱ ቀጣይ የሚሆኑትን ነገሮች የምንሰራ ይሆናል። መልካም ጊዜ። ወደ እንትኑ እንሄዳለን ማለት ነው። ትሬንቻችን የተሰራበት ሌይአውቱን ስናየው እዚህ ጋር ኢንዲኬት እንደተደረገልን ሲጀመር የትሬንቻችን ዲቴል እዚህ ጋር ሊስት ተደርጓል። ኦልሞስት 50 ሳንቲም ዊድዝ በ90 ሳንቲም ዴፕዝ ግሬድ ቢም ያለበትን ላይ እንደሚዞር ኢንዲኬት ተደርጓል። ስለዚህ እዚህ ጋር ያለንን ቶታል ሌንግዝ በምን በተጨማሪ ባለው ወደታች ዴፕዝ እና ዊድዝ ደግሞ ስንጠቀም ያለውን ነገር ቮሊዩም ጀነሬት ያደርግልናል ማለት ነው። ሶ እዚህ ጋር ሌንግዞችን ካልኩሌት የማድረጉ ስራ የመጀመሪያው ስራችን ይሆናል ማለት ነው። ሶ ለስራችን ቅለት ብዙ አይነት ሜካኒዝሞችን አፕላይ ማድረግ እንችላለን። ሌንግዞችን ካልኩሌት ለማድረግ ወይም ደግሞ ፊልተር አድርጎ ለማስቀመጥ በእኛ ኬዝ ምን አይነት ሜካኒዝም ተጠቀም እስቲ ኤክሴላችንን እዚህ ጋር በቀኝና በግራ እናድርገውና ለትሬንቻችን መጀመሪያ ሌንግዝ እንስራ። ሌንግዙ እኩል ይሆናል ብዬ እዚህ ጋር ሌንግዛችንን ለማግኘት ምን እናድርግ? በዚህኛው በኩል 943 የሚለኝን ሙሉ ልውሰደው። ስለዚህ 943 እዚህ ጋር አንድ ሌንግዝ አለ፣ ሁለተኛ ደግሞ እዚህ ጋር አለ። ስለዚህ እዚህ ጋር 9.43 ሲባዛ በሁለት እንደገና ደግሞ ሲደመር ልበልና ሆሪዞንታሊ ለመጨረስ እንዲመቸኝ እዚህ ጋር ደግሞ ምን ያህል አለ? ኢንተርናል ሌንግዙ 4.15 አለ። 4.15 በስንት ማለት ነው? እዚህ ጋር አንድ አለ፣ ይሄኛው አንድ አለ፣ ይሄኛው ሁለት አለ። ስለዚህ ሁለት 4.15ዎች አሉ። 4.15 ሲባዛ በሁለት። ሌላ ደግሞ ምን አለን? ከዚህ እስከዚህ እና ከዚህ እስከዚህ ያለው ዳይሜንሽን ምን ያህል እንደሆነ ማወቅ አለብኝ። እሱን ደግሞ ለማድረግ ይሄ ረዥሙ ከላይ ድረስ የተለካውን ልትወውና እስከዚህኛው ድረስ ኦልሬዲ ያልተለካውን ስለሆነ ማወቅ ያለብኝ ማለት ነው። ይሄኛውን ዳይሜንሽኑ እስከ እዚህኛው ድረስ ሲሆን 5:68 ይለኛል። ኦልሬዲ ከዚህ በኋላ ያለው በዛኛው ስለተለካ በሆሪዞንታሉ ስለተለካ ነው እንደዛ ማድረግ ያልፈለኩት። መጨመር ያልፈለኩት ሲደመር ብዬ ስንት ነው? እዚህ ጋር 5:68 5.68 ሲባዛ በሁለት ይሄ 5.68 ይሄኛውን ሳይድ እና ይሄኛውን ሳይድ ውስጥ ኢንተርናሎቹን ስላወጣሁኝ ነው። ሌላ ደግሞ ምን አለኝ? ይሄ ኢንተርናሉ ስንት ነው? ኢንተርናሉ ብቻ እዚህ ጋር ኢንተርናሉ ዳይሜንሽኑን ሽሪንክ አድርጌ በለካው 3.45 3.45ቶች 1 2 3 ስለዚህ 3.45 3 ጊዜ አለ ሲደመር ላድርግና 3.45 ሲባዛ በ3 ሲደመር ደግሞ ላድርግና እቺ ትርፍ እዚህ ያለችው 5 ሳንቲም ነች። ስለዚህ 5 ሳንቲም በስንት 1 2 3 ጊዜ 50 ሳንቲም ትርፍ አለ። ስለዚህ ጋር 0.5 ሲባዛ በ3 አሁን ኦልሞስት የምፈልጋቸው ነገሮች በሁሉም ይሄ ረዥሙ ኦልሬዲ መጀመሪያ ላይ ተሰርቷል። ቀጥሎ ደግሞ 4.15 የተባለው ይሄኛውን ሰርቻለሁ። ጥሩውን ቀጥሎ ደግሞ ይሄ 5:68 የተባለው ይሄኛው ሰርቻለሁ። ቀጥሎ ደግሞ ውስጥ ኢንሳይድ ያሉትን ከዚህኛው ኤጅ እስከዚህኛው ኤጅ ድረስ ውስጥ ለውስጥ ያሉትን ሶስቱን ሰርቻለሁ። ቀጥሎ 50 ሳንቲም ትርፋን ሰርቻለሁ። this is total ሌንግዝ ማለት ነው። ኢንተርሰል 50 ሜትር ከ37። ስለዚህ ምን አደርጋለሁ? ሌንግዙን ካገኘሁኝ 50.37 የሚለኝ ካገኘሁኝ ሌንግዛችንን አገኘን ማለት ነውና ዊድዙ ደግሞ ምን ያህል ነው የሚሆነው? ዊድዙን ስናይ አውቶካዳችን ላይ በ50 ሳንቲም ነው ይሰራል ብለው 50 ሳንቲም ግን በኋላ ላይ ማሰነሪ ቢልድ የሚደረግበት ነው እንጂ ወርኪንግ ስፔሱን አልጨመረም። ወርኪንግ ስፔስ ደግሞ ጊዜም ትሬንች ስንሰራ ዩዥዋሊ ያው ዊዝ ኤንድ ዊዛውት ሊሆን ይችላል። ኦፍ ኮርስ ግን ዊዝ የሚለው ወይስ ማች አፕሪሺየትድ ምክንያቱም በኋላ ላይ የሚሰራው ደሜሰን ቦታ አግኝቶ በቀላሉ ሊጠቀምበት ቢልድ ለማድረግ እንዲመቸው ወርኪንግ ስፔሱ የተሻለ ነው። 25 ሳንቲም በቀኝና በግራ ስንሰጠው አዲሽናል 5 ሳንቲም እየጨመርን ስለሆነ የምንቆፍረው ለ1 ሜትር ነው ማለት ነው። 1 ሜትር እንቆፍራለን። ዴብዙ ምን ያህል ዴብዝ ነው? እዚህ ጋር መተን ስናይ 90 ሳንቲም ዴብዝ ነው ወርታች የምንቆፍረው ማለት ነው። እንምጣና ዴብዙ ላይ 90 ሳንቲም እንላለን ማለት ነው።
ሶ ይሄን ያህል የሜትር ኪዩብ የትሬንች ኤክስካቬሽን ይኖረናል ማለት ነው። ይሄን ሴቭ እናድርግና እንላለን ማለት ነው። ሌላው ምንድነው ስለ ባክፊላችን የምናወራበት ነው። ባክፊል ማለት የቆፈርነው አፈር ከወርኪንግ ስፔስ ጋር አዲሽናል ስለሆነ የቆፈርነው ከቆፈርነው አፈር ላይ የተወሰነው ፓርት በኮንክሪት ወይም ደግሞ በማሰነሪ ሲያዝ ሌላው ፓርት ግን አይድል ሆኖ ወይም ደግሞ ባዶ ሆኖ ስለሚቀመጥ እሱ ፓርት በባክፊል ወይም ደግሞ እላዩ ላይ አዲሽናል ሪፊል የቆፈርነው አፈር መልሰን ደግሞ እዛ ቦታ ላይ ከኮንክሪት ውጭ የሆነ ቦታ ላይ መደልደል ይገባናል። እሱ ነው ባክፊል ብለን የምንሰራው። ሶ አይተም ነምበሩን እዚህ ያለውን አይተም ነምበር 1.4 ነበር ነው አራተኛ አይተም ስለሆነ ይሄን ስንሰራ ግን እኔ ጥሩ ብዬ የማስበው አፕሮች ምንድነው ይሄንን ለጊዜው በሂደር አቆይቶ በሂደር ስላችሁ ለኮንክሪት ቮሊዩም ለማሰነሪ ቮሊዩም በኋላ ላይ መስራታችን ስለማይቀር እነሱን ፓርቶች ከሰራን በኋላ ወደዚህ ብንመጣ በቀላሉ እዛ ጋር የሰራውልህን ኤኒባዲ ሄደ ቼክ አድርግ የሚለውን ሪፈር ለማድረግ ስለሚጠቅመኝ ምን እናድርግ መሰላችሁ እዚሽ ጋር 1.4 የባክፊል ቦታውን ለጊዜው ሃይላይት አድርገን እንደምንመለስበት ምልክት አድርገን እንዳንረሳ አስቀመጥ ነው። ወደ ሌላው ነገር እንሄድ። 25 ሳንቲም ቲክ እዚህ ጋር እኛ እንደ 25 ሳንቲም ሊሆን ይችላል ላይሆን ይችላል። ዩዥዋሊ ግን 25 ሳንቲም ነው የምንጠቀመው። ሶ የኢኩቫለንት ሃርድ ኮራችን ማለት ነው። እና አይተም ነምበሩን ደግሞ ስንት እናደርገው እዚህ ጋር 1.5 አይተም ነምበር አደረግንለት እና ሶ ሃርድ ኮራችን እዚህ ጋር ሁሉም ቦታ ላይ ኖርማሊ ይቀመጣል። ግራውንድ ፍሎር ስላቡ ተች የሚያደርገው ቦታ ላይ ግዴታ ሃርድ ኮር መጀመሪያ ቤዲንግ ይኖረዋል። እሱን ለማድረግ ደግሞ ምንድነው ውስጥ ያሉትን ኤሪያዎች በሙሉ መደመር ማለት ነው። እና ይሄንን ኤሪያ ደግሞ እንዴት ነው ቅድም በሰራ ነው አፕሮች መስራት እንችላለን። ስለዚህ ምንድነው እዚህ ጋር እኩል ይሆናል እንበልና ኤሪያውን እንትን ለማለት ኤሪያ እያልን ሊስት የማንን መጀመሪያ የዚህኛውን ኤሪያ ራይት ክሊክ ሳደርግ የውስጠኛውን ስንት ነው 4 ዲጂት ወደዚህ ወደ ውስጥ ሲጠጋ 3.036 አካባቢ የመጀመሪያው ኤሪያ ይሆናል። አሁንም ኤሪያ ሊስት አልኩኝና ሁለተኛውን ደግሞ ሳየው 4 ዲጂት ወደ ውስጥ ይገባ 9.2993 አካባቢ ሲደመር 9.3 አካባቢ እንደገና ሲደመር የትልቁን ደግሞ እዚህ ጋር ኤሪያ ሊስት ብዬ የዚህኛውን ደግሞ ሳየው 4 ዲጂት ወደዚህ ሲገባ 14.89 ፕላስ አድርግና እዚህ ጋር ደግሞ ያለውን ኤሪያ ሊስት ልበልና የዚህኛውን ደግሞ ስንት ይሆናል 2 ዲጂት 13.17618 አካባቢ ማለት ነው። 13.18 አካባቢ የመጨረሻው ደግሞ ራይት ክሊክ ኤሪያ ሊስት ብዬ የዚህኛውን ፓርት ራይት ክሊክ ሳደርግ 4 ዲጂት ወደዚህ ሲመጣ 7.06 አካባቢ 0.55 ስለሚል 7.06 እዚህ ጋር አንድ ነገር ሁልጊዜም ኳንቲቲ ላይ 2 ዲጂት ነው ከዴሲማል ፕሌስ በኋላ 2 ዲጂት ስለሆነ አፕላይ የምናደርገው 2 ዲጂቱን አፕሮክሲሜት አድርገን እንጠቀማለን። እዚህ ጋር ትንንሽ ኤሪያዎች አሉ እነሱንም ለማሰብ ብንሞክር አሪፍ ነው። እዚህ ጋር ሙሉ የተሟላ ነገር ከሌለው ራፍሊ ሬክታንግል እንደዚህ ቢልድ ማድረግ ይቻላል። ጊዜያዊ የሆነ ራይት ክሊክ ሪፒት ሬክታንግል እያሉ እነዚህን ቦታዎች ኤሪያውን ለማወቅ እንዲጠቅሙን ማለት ነው። እነዚህ ቦታዎች ማለት ነው ያው የተወሰነ ኮንሰርቫቲቭ መሆን ጥሩ ነው። በኋላ ላይ የሚመጡትን ችግሮች ይቀርፍልናል። ስለዚህ ኤሪያ ሊስት አለውና የዚህኛውን ኤሪያ ደግሞ ራይት ክሊክ ሳደርግ ኦልሞስት 4 ዲጂት ወደዚህ ሲጠጋ 0.44 ሲደመር 0.44 አሁንም ኤሪያ ሊስት ብለነው የዚህኛውን ደግሞ ራይት ክሊክ ስናደርግ ስንት ይለናል 4 ዲጂት ወደዚህ ሲጠጋ 13.35 አካባቢ ሲደመር 13 ሳይሆን ኤሪያ ሊስት ብለነው የዚህኛው ራይት ክሊክ ሳደርግ እዚህ ጋር እዚህ 1.35 አካባቢ 1.35 አካባቢ የመጨረሻዋ በዚህኛው ሳይድ ያለው ኤሪያ ሊስት ብለነው የዚህኛውን ራይት ክሊክ ስናደርግ 4 ዲጂት አሁንም ሳስጠጋ 2.11 ሲደመር 2.11 ይሄ ነው ማለት ነው ቶታል ኤሪያ። ስለዚህ 51 ነጥብ የሚለኝ ይሄ ቶታል ኤሪያ እዚህ ጋር ያሉትን አይተሞች በሙሉ አጠፋና
እዚህ ጋር ስንት ነው? 51 ነጥብ ስንት 2 51.37 የሚለኝን ጨረስኩኝ። እዚህ ጋር አዲሽናል ምናምን የሚያስፈልጉ ነገሮች የሉም። ዲሌት ልበልና ይሄ በሜትር ስኩዌር ነው። እዚህ ጋር ሜትር ስኩዌር የተቀመጠ ቫልዩ ይሄንን ኮፒ ልበለውና አጻጻፍ ዩኒት አጻጻፉ እዚህ ጋር ትቼ ፔስት ልበለው ማለት ነው። ሶ ሜትር ስኩዌር ምን አለኝ? ፔስት ልበለው ነው። ይሄን ሜትር ስኩዌር ሳይት ክሊር ይደረጋል። ይሄን ከየት ነው ያመጣ ነው? ፍሮም ዘ አውቶካድ። ስለዚህ እዚህ ጋር ቀደም ስንል እንደነበረው አሁንም ይሄንን በአውቶካድ ፍሮም አውቶካድ ኤሪያ ብለን ደግሞ እንጽፋለን ማለት ነው። እንደ ቅድመውን ማሳየት ማስፈልግ እዚህን ፓርት ክሮፕ አድርገን እናሳያለን ማለት ነው። ሌላ ምንድነው? ወደ ሁለተኛው የሊን ኮንክሪታችን ምንድነው ሃርድኮራችን ከጨረስን በኋላ ወደ ሁለተኛው ደግሞ ቻፕተር ነው የምንገባው። ወደ ሁለተኛው ታይፕ በሰብስትራክቸር ስር የኮንክሪት ደግሞ ስራ ይቀጥላል ማለት ነው። የኮንክሪት የማሰነሪ ስራ ይቀጥላል። እዚህ ጋር ግን ዶንት ፎርጌት ባክፊል ብለን የምናገኘውን ኳንቲቲ ለጊዜው ሆልድ አድርገናል። ምክንያቱም የኮንክሪት እና የማሰነሪ ዩኒታችንን ወይም የማሰነሪ ኳንቲቲያችንን ካገኘን በኋላ ቀንሰን ፕሮዲዩስ ስለምናደርገው ነው። ስለዚህ በቀጣይ አሁን በሚኖረው የቱቶሪያል ክፍል ላይ የምንሰራው ነገር ምንድነው ማለት ነው? አንደኛ በሰብስትራክቸር ስር የሚሰሩትን የኮንክሪት እና የማሰነሪ ስራዎችን ጨምረን እነሱ ስራዎች ወደ ባክፊሉ ሄደው እንዴት አፌክት እንደሚያደርጉት አያይዘን የምናይ ይሆናል ማለት ነው። ሁለተኛው ቱቶሪያል ክፍል በዚሁ ማበቂያ ይሆናል። ስለነበረን ጊዜ ከልብ አመሰግናለሁ። በቀጣይ በሶስተኛው ክፍል የምንገናኝ ይሆናል። እግዚአብሔር ይስጥልኝ።